በአንድ ሌሊት በስድስት ዙር መዘረር ከፈለግ ቴምራ ቸኮሌትን ተጠቀም። የዛሬ ቪዲዮ ነው ለእናንተ ከማድረሴ በፊት እንግዲህ የተሰማ ነገር አለ። በጣም አሳዛኝ የሆነ እሱ ደግሞ እንደሰማችሁት ከሆነ ሰማይን በለው ከዚህ ዓለም በሞት አርፏል። እንግዲህ ነፍሱን እግዚአብሔር አምላክ እንዲምራት እንግዲህ ጸሎቴም ምኞቴም ነው። እንዲሁም ደግሞ ለቤተሰቦቹና ለወዳጅ ዘመዶቹ ለአድናቂዎቹ ሁሉ መጽናናትን እመኛለሁ። በጣም የሚያሳዝን ነገር ነው። ለማንኛውም ዛሬ ወደ እናንተ ማድረስላችሁ አሪፍ የተመራረጡ ቪዲዮዎች አሉ። ከነዛ ጋር ፈታ ዘና እንድትኑልኝ ስል በአክብሮት ጋብዛችኋለሁ። አባቴ ሜትር ታክሲ ነሽ እንዴ? አዎ 4 እና 9 እንድትወስጂኝ ነበር። ሀያት 49 ነው? አዎ። ኧረ አንተ በጣም ትቀልዳለህ። ባለፈው ነዳጅ ፉል አድርጌ እዛ እስክደርስ እሺ፣ የለም ግማሽ ጋር የለም። ሩቅ ነው? ይኸውልሽ በጣም ሰፈራችሁ ደግሞ ሩቅ ከመሆኑ የተነሳ ፓስፖርት ካልያዝክ አይገባም እያሉ ነው። እውነት ነው እንዴ? እሱን ፓስፖርት ይዤ ልምጣ? ይዘሽ ነይና እንገባለን። ጠብቀኝ። ከሰተው ለማትከብ ብቻሽ ይንታለርክ ብርክንመስ አኩኩሉ ጨዋታችንን አታቁላሽ አራዘጠኝ እንደገባ በጀራሽ አስቲኩን ያዝ ያስተምር እንበል ያጀማ ነብር አሪፍ ነው። አሪፍ ሚስትህን በአንድ ሌሊት በስድስት ዙር መዘረር ከፈለግ ቴምራ ቸኮሌትን ተጠቀም። ንቃተ ሊናና ጆኒና ረክሽን ምን እንሰራለን እኛ ስድ አረ ተውተው የምታስተዋውቁትን ነገር ለዩ። አረ በመድኃኒዓለም አንቺ ራሱ ማስታወቂያሽን እየሰማው ክርስቶስን ያው ያስባል አያየሻስ መንመነሻል። እኔ አንቺ መንመኝ ምናምን የሚለው ዘፈን ያስታወሽኝ እናቴ ኳሻኮርና ማራስ መስልታ ሲዞና እንዴ ይሄን አረ እህል ብሉ ማህበራዊ ህይወትኛ አንቀብርም እንዴ? ለቅሶ፣ ሀዘን፣ ደስታ፣ ሰርግ፣ ልደት የለም እንዴ? ደህና አደራችሁ ቀርቶ ደህና ከረማችሁ ሊባል ነው ሰው ከቤቱ ሊወጣ። ስራ ምን ሰዓት ተሰርቶ ነው እንደነ ንቃተሊናና ጆኒ ለምን አዳራሽ ጠርታችሁ ቆጥራችኋል? በምን አወቃችሁ? ቆጥራችኋል? እናንተ ሞክራችሁታል? አሳዩን እስቲ ቢፎርና አፍተር አሳዩን መጀመር እንደው በነገራችን ላይ አሁን ላይ ሶሻል ሚዲያ ላይ የሚታዩ ነገሮች በጠቅላላ ፌክ እንደሆኑ ታውቃላችሁ አይደል? ሁሉንም ማለት ባንችል አንዳንዶቹ ግን በጣም ፌክ ናቸውና በተለይ ደግሞ ሴክሹዋል ነገሮች ላይ በሚቀባ በሚታሽ ወይ ደግሞ በሚሸተት ምናምን የሚሉት ነገር ምን ፌክ ነው። ይልቁንም እንደዚህ አይነት ችግር ያለባችሁ ሰዎች ካላችሁ ወደ ሕክምና ቦታ ሄዳችሁ መታከሙ ይሻላል እንጂ እንደዚህ አይነት ነገሮች ተጠቀማችሁ በጭራሽ። ሲቀጥል ደግሞ 6 ዙር ሶዮ ምን ማራቶን ነው የሚሮጠው እና ባካችሁ ቢዝነስም ሲታወቅ አይነት አለው። ግን እንደዚህ አይነት ደግሞ ከልክ ይወጣና እንዴ በጣም የሚያስጠላ ነገር ደግሞ በጣም ይደብራል። በጣም ቋንጤ ድምቀት የአረንጓዴው ምድር ቋንጤማ ልዩ ናት። የሰላም የክብር ከተፈጥሮ ውበት ከባህሉ ጥራት ነዋሪው ደግ ነው የት ያውቅና ክፋት የደጋው ቅዝቃዜ የፍጥሮች መለኪያ አቦ ቋንጤ ኑሪ ሁልጊዜም በደስታ ፍቅር አለ ና ቋንጤ ግዛት ምርጦቼ ኑሩን። እሺ ቋንጤ የት ነው ደግሞ? ቋንጤ የሚባል ሀገር ኧረ በስመ አብ ይዞ ከየት ነው የምትሰበስበው? ግን ቆይ ሀገሩን ኧረ እባክህ ግን ይመች ማርያምን። እንዲህ ይሄ ጉግል ማፕ በቃ ጉግል ማፕ እንዳንተ አያውቅም እኮ እንዲህ ውስጡ ቋንጤ ማርያምን ሰምቼ አላውቅም። ቋንጤ የሚባል ሀገር ቋንጤ ማርያምን ይመች በቃ እኔ የምላችሁ ግን ቋንጤ የሚባል ቦታ አለ ወይስ ሙድ እየያዘ ነው? ማለት እኔ ኢትዮጵያ ውስጥ ብዙ ቦታዎች እንዳሉ ይገባኛል አውቃለሁ። ነገር ግን ቋንጤ ሲባል ሰምቼ አላውቅም። እስቲ የምታውቁ ሰዎች ካላችሁ ኮሜንት ላይ ጻፉልን። ቋንጤ የት ነው? ምናምን ሰው ባለበት ልጅቷ እኔ መጠመቅ ፈልጋለሁ ፍቅር ሲዝም አባል መሆን ፈልጋለሁ ስትል ምን ብልትሽ ውስጥ እጄን ከትቼ ምናምን እጂ እንደዚህ አይነት አጠማመቅ ነው ይቻላል። መጀመሪያ ስለ ሃይማኖት ወቁ። እኛ እዛ ብልት ላይ ምላስ ላይና አይምሮ ላይ ነው ሰይጣን የሚቀመጥ። ለዛ ነው ስለዚህ ብልቱን ያዘለባ አንተ ለዛ እንጂ እኛ ሌላ ወድጄ አይደለም። እሱንም ጎረጎሩ መድኃኒዓለ ወድጄ አይደለም ጎረጎሩ አላለም። እና እንደሰማችሁት ነው እንግዲህ ፍቅር ሲዝምን መከተል የምትፈልጉ ሰዎች ካላችሁ የተለያዩ ቦታዎች ላይ ነብይ ደምሳሽ እንግዲህ እጁን በመክተት ነው የማጥመቅ ስነ ስርዓት የሚያከናውነው ማለት ወደ እምነቱ እንድትመጡ የሚያደርገው ማለት ነው። እና ምን አሰባችሁ? አሁንስ ፍቅር ሲዝምን ለመከተል ሐሳብ አላችሁ ወይስ ደግሞ ትታችሁታል? በገጠር አባቶቻችን
ልጆቻቸውን የገጠር ዲኤንኤ እንዲህ የሚያው ብልት ነው የልጆቻቸውን ብልት ያሉ ከሌላ የተወለደ ነው ብሎ ካመኑ ከነሱ ጋር ካሰቡ ከነሱ ጋር ተመጣጣኝ ሆነ ትልቁ መለያቸው እሱ ነው። በከተማ ከሆነ በደም ሊመረመር ይችላል። እንዴት ነው ቆይ ብልት በማየት ይሄ ትልቅ እንትን ነውና አንድ ሰው እንደ ውርስ ነው ማለት ነው። እንደ ውርስ ነው። ገብስ ዘርቶ ባቄላ ማጨድ አይቻልም። ልጅ የአባቱን ነው የሚወርሰው። አሁን ምንም ይሁን የአባትየው ትልቅ ከሆነ ያራ እንዲ የሚባል ነገር የለም። የአባትየው ትንሽ ከሆነ የእሱም ትንሽ ነው። እንዴት ማይመጣ አንድ ሰው በዚህ ይታመናል። አባቶች የሚያምኑ በዚህ ነው። ይሄ ልጄ አይደለም ልጄ ነው ብሎ የሚወስኑት የልጃቸውን ብልት አይተው ነው። የልጃቸውና የራሳቸውን ያገናዝባሉ። ያን ነው ትልቁ ነገሮች እና አንድ ሰው በእርግጥ እንዳይነጥላ ሆኖ ወይም እንደ ሰው ሆኖበት የተያዘ ነገሮች እሱን ማቃናትና ማጠንከር ይቻላል ባለው ሳይዙን ሳይለቅ። ከዚያ በላይ ግን ሳይዙን እንቀይራለን፣ ሳይዙን እናስረዝማለን፣ እናወፍራለን አይቻልም። ሰው ማታለል ካልሆነ በተቀር ምንም የትኛው ከየት ቆይ እኔ የምለው አንድ ነገር አለ። ምን መሰላችሁ? አንደኛ ነገር ልጁ ሲወለድ የማንኛውም ልጅ ብልት በጣም ትንሽ ነው ማለት ይሄው እንደ ሰውነቱ ሳይዝ ነው ሊሆን የሚችለውና የአባትየው በጣም ትልቅ ራሱ ሆኖ እንዴት ነው ይሄ የኔ ልጅ ነው የኔ ልጅ አይደለም ሊል የሚችለው ብልቱን በማየት ማለት ነው አባት። ሲቀጥልስ ደግሞ እንደ በሳይንስ ራሱ ያልተረጋገጠ የአባት ትልቅ ስለሆነ የልጅ ትልቅ ይሆናል ወይም ደግሞ የአባት ትንሽ ስለሆነ የልጅ ትንሽ ይሆናል የሚባል ነገር እኮ የለም እኮ እንደዚህ አይነት ነገር። እና ይሄ ባህለው የምርምር ዘዴ ነው እኔ አላውቅም ብቻና እስቲ እናንተስ በዚህ ዙሪያ ላይ ምን ትላላችሁ? እውነት ነው ይሄ ነገር? በዚህ ነገር ማወቅ ይቻላል ሰው የራሱ ልጅ ወይስ ደግሞ አይቻልም? እስቲ ሐሳብ ስጡበት። ስልክ ባስመላሽ ላብራራላችሁ። ወይኔ አንዲት ብር ወሰደና በዛ እንትን ወሰደና አንዲት ብር አዘሪያ በአስማት ነው 40 ብር አረጋተኝ አንዴ። አዎ እንደዛ አረገና ዘሪያ እንዲ ያርጀ ላጠራቅምላችሁ ማለትና 13 እንሰጣችሁ አለና እሺ እንኩ ይሄን ድንጋይ ደግሞ ስልክ ላረግላችሁ ማለና አንድ ስልክ አንጥላራባላችሁ ብሎ ነው ጓደኛችን ስልክ ይዛችሁ መጣችሁ ወይ ሌላ ተቀብላችሁ? አዎ አዘሪያ እንደዛ ስናረስ እንኩን መጀመሪያ ለማርያም ስጧለና በድንጋይ ጠቅሏ አዛ ስልኩን ባስ ወይኔ ወይ ጃኒ አዛዚ መተልን ገልጣው ሲደርሱ ግለጡት ብሎ እነዚህ ድንጋይ ያገኝ ይሄ ነፍሱ አይማርም። አሁን ከነዚህ ይሰረቃል ማለት የሰረቀበት መንገድ የሚያስቅ ቢሆንም በአስማት ምናምን ቢሆንም ነገር ግን በአስማት ብሎ ቢሰርቃቸውም ነገር ግን ከነዚህ ህፃናት እንጃ። እኔ አንዳንድ ሌቦች ግን እባካችሁ እንደው ልብ ይኑራችሁ እውነት የምትሰርቁት ነው እኮ እንጂ ኢትዮጵያ በነገራችን ላይ ይሄን ቪዲዮ ሰርቼበት ነበር ቲክታክ ላይና ኢትዮጵያኖች አሁን ያለንበት ሁኔታ ነው ብዬ ነው ማስበው። ይሄ ነገር ሲሉ የምናውቀው ህፃናትን ነው። አሁን ህፃናት የሚናገሩት ነገር ደግሞ ከትልቅ ሰው የማይጠበቅ ነገር ራሱ ይናገራሉ። ትላልቅ ሰዎች ደግሞ ወደፊት ወደኋላ እያሉ ኢትዮጵስ እያሉ ምናምን ይገኛሉ። እናስገባም ነው መድኃኒዓለም በሩን ይዘውታል እንዴ? እኔ በነገራችን ላይ በቃ ጭራሽ ከማይገቡኝ ባህሎች አንደኛው ይሄ አናስገባም የሚባለው ባህል እኔ ምን እንደሆነ ራሱ አላውቅም። ማለት አሁን በዚህ ደረጃ በሩን ገንጥለው ገቡ። ከዛስ ሽማግሌ ልኳል፣ ተፈቅዶለታል። ሽማግሌ ባይልክም ቤተሰቦቿ ይሰጡታል ምናምን። ይሄ በጣም ያስገርምኝ። አንዴ ይላችሁ ልጅቷ እየሳቀች ነውና ቤተሰብ ፈቅዶ ልጅቷን ከሰጣት በኋላ ከዛ ላይ ሰርግ ቀን ተቆርጦ ፕሮግራሙ ተዘጋጅቶ ምናምን መጥቶ ግባ አትገባም አልገባም ትገባለህ ምናምን እንግዲህ ግርግር ከጉዳቱ እንደው ከጥቅሙ ጉዳቱ እንደሚያበዝን ነው የሚሰማኝና አሁን በዚህ ሰዓት አስባችኋል። እሷ ስቃለች፣ ሰው ይስቃል፣ ከዛ አዳራሽ ይሄዳል። አሁን እናትና አባት እዛ ሰርጉ ላይ ተቀምጠው ምን የሚሉ ይመስላችኋል? ወይኔ በሩ ማን የሚገጥምልን፣ ወይኔ ተዘርፌን ቴሌቪዥን ይላል፣ ወይ ሶፋዬን ይላሉ ምናምን በቃ ጭንቀት ነው ትርፉ። እና እኔ እንደዚህ አይነት ባህል በፍጹም ጭራሽ ማለት መቼም የማይገባኝ ባህል ቢኖር ይሄ ነው።
ለማንኛውም ቤተሰቦች የዛሬው ቪዲዮ እነዚህን ይመስሉ ነበረ። በእነዚህ ፈታ ዘና እንዳላችሁ ተስፋ አረጋለሁ። ያላችሁ ሐሳብ ካለ ኮመንት ላይ አስቀምጡልኝ። ቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።